በዓል የከበረ አስፈላጊ መሰረታዊ በኋላ ተመልሰን ዛሬ በዓሉ እንዲቀራ ያደረግነው ያው ቅድም ራሱ ባስቀመጥነው መሰረት ያው ሌሎችም መሀል ላይ ያሉ ዝግጅቶች አሉ። የእውቅና ስነስርዓት ስነስርዓትና የምስጋና ምስክር ወረቀት ይኖረናል። የመስተንግዶ ዝግጅትም ይኖራል። መጨረሻ ላይ መደምደሚያ ወይም መዝጊያ የምናደርገው የአባቶቻችን ወይም ደግሞ የእምነት አባቶች ሽማግሌዎች የሚያደርጉት የሚሰጠው ምርቃት ይሆናል። ከዛ በኋላ ነው ፕሮግራሙ የምናጠናቅቀውና አሁን ላይ ሀጂ አብዱልአደም የብርብር ከተማ አስተዳደር ቢላል መስጊድ ኮሚቴ ሰብሳቢ የዕለቱን የኢድ በዓል አስመልክቶ አጠር ያለ ንግግር ካደረጉልን በኋላ የብርብር ከተማ አስተዳደር ከንቲባ የሆኑትን ክቡር አብርሃም አይካን የዕለቱን የኢድ በዓል አስመልክቶ ንግግር እንዲያደርጉ ይጋብዙናል። ቀድሞ ላይ ያወሳቸው ንግግር ያደርጋሉ። ሀጂ አብዱልአደምን በተክቢራ እንጋብዛለን። አላሁ አክበር አላሁ አክበር السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. عيد مبارك. تقبل الله منا ومنكم صالح الأعمال. الله أكبر الله أكبر الله أكبر. بسم الله. ክቡር አቶ አብርሃም አይካ የብርብር ከተማ አስተዳደር ዋና ከንቲባ፣ ክቡር አቶ አጥናፉ እሸቴ የብርብር ከተማ አስተዳደር የመንግስት ዋና ተጠሪ፣ እንዲሁም ጥሪ የተደረገላችሁ የብርብር ከተማ አስተዳደር አመራሮች፣ የተከበሩ ኡስታዝ ሱልጣን ሲራጅ የብርብር ከተማ አስተዳደር ቢላል መስጊድ ኢማም፣ እንዲሁም የተከበራችሁ የሙስሊም ጀማዓዎች አባላት፣ ክቡራንና ክቡራን እንኳን ለ1446ኛው ኢድ አል ፈጥር በሰላም አደረሳችሁ በሰላም አደረሰን እያል ጥሪን አስተላልፋለሁ። አልሐምዱሊላህ 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 የረቢል ዓለሚን። ዛሬ ማሻአላህ እንግዲህ ጾማችንን ፈተን ለዚህ ዒድ እንኳን በሰላም አደረሰን አደረሳችሁ። አልሐምዱሊላህ ረቢል ዓለሚን። አላሁ አክበር አላሁ አክበር። እኛቱ ዛሬ የምናከብረው ዒድ ሁለት አይነት ዒድ ነው። አንደኛው ያው የምናውቀው የአሁኑ ዒድ ሲሆን፣ ሁለተኛው ደግሞ እንደምታውቁት ብዙ ጊዜ እና በዚህ በወረዳ ላይ ብዙ ጥያቄዎች አቅርበን ሳይመለሱልን የቀሩ ጥያቄዎች ነበሩ። የተከባለሉ ለብዙ ጊዜ ዓመታት የተከባለሉ ችግሮች ሳይፈቱልን የቆዩ ነገሮች ነበሩ። አሁን አልሐምዱሊላህ አልሐምዱሊላህ በጅማሮ እየተፈቱልን ስላሉ እነዚህም ለማስታወስ ግድ ይለኛል። እና አሁን የጊዜው ሁኔታ በአሁኑ ሰዓት የዝናቡ ሁኔታ በቦታው ባለማስገኘቱ ነው እንደምታውቁት ትንሽ በቦታው ላይ አልተገኘንም እንጂ በቦታው ኑሮ በተሰጠን ቦታ ላይ ዒድ ቦታ እንዲሁም መቃ ቦታ ብለን ይህን ዒድ ባከበርን ነበር። ግን ያው የዝናብ ወቅት ችግሩ ስለደረሰ ወደዛ ብዙ መስጊዶች እያከበሩ ነው ያለነው እና መንግስት ባስተላለፈው መሰረት ሌላ ሳይሆን ሕጉ በፈቀደውና ባስተላለፈው መሰረት ቦታውን ተረክበን በዛ አይነት ሁኔታ በድምቀት እንድናከብር ጥሪዬን አስተላልፋለሁ። አላሁ አክበር አላሁ አክበር። እና በመድረክ አሁን አቶ የከተማ አስተዳደር አቶ አብርሃም አይካ ወደ መድረክ ጋብዛለሁ። በተክቢራ እንዲተቀበሉ አመሰግናለሁ። አላሁ አክበር አላሁ አክበር።
ኢድ ሙባረክ። ማሻአላህ አላሁ አክበር አላሁ አክበር። ክቡር ሐጂ አብዱ አደም የወሎ ከተማ አስተዳደር ላይ መስጊድ ዋና ሰብሳቢ፣ ክቡር ኡስታዝ ሱልጣን ባርዛ የወሎ ከተማ አስተዳደር የላሉ መስጊድ ኢማም፣ የተከበሩ አቶ አጥናፉ እሸቴ የወሎ ከተማ አስተዳደር ዋና የመንግስት ተጠሪ፣ የተከበራችሁ የወሎ ከተማ አስተዳደር መንግስትና ህጻናቶች፣ የተከበራችሁ የሙስሊሙ ማህበረሰብ እንግዶች፣ ከሁሉም አስቀድሜ በ1446ኛው የኢድ አል-ፈጥር በዓል ላይ ተገኝቼ እንኳን አደረሳችሁ መልእክት ለማስተላለፍ እድል በማግኘቴ የተሰማኝ ደስታ ሊገልጽ እወዳለሁ። ታላቁ የኢድ አል-ፈጥር በዓል ሃይማኖታዊ በዓልን ማሻገር ኢትዮጵያዊነት የሚያጎላ የኢትዮጵያዊነት ገመድ የሚያስተሳስር ታላቅ እሴታችን ነው። ውድ የከተማችን የሙስሊም ማህበረሰብ የተከበረው የረመዳን ወር በጾም በኢባድ በስግደትና ሰደቃ በመስጠት የተቸገሩት በማብላት በማጠጣት እንዲሁም በሌሎች በጎ ተግባራት ወሩን ሙሉ አሳልፋችሁ የደስታ ቀን የሆነው የኢድ አል-ፈጥር በዓል በድጋሚ እንኳን በሰላም አደረሳችሁ። ኢድ ሙባረክ። አላሁ አክበር አላሁ አክበር ታላቁ የረመዳን ጾም የእስልምና የእምነት ተከታዮች ዘንድ ልዩ ቦታ የሚሰጠው የመረዳዳት ምሳሌ መሆኑ ይሁን ነው። የእምነቱ ተከታዮች በጎ ተግባር በመፈጸም ከፈጣሪ ዘንድ ታላቅ በረከት እያገኙበት በዓልን ያከብራሉ። እኛ ኢትዮጵያውያን አንድነታችን፣ ጥንካሬያችን መሰረት መተሳሰባችን፣ ያቆራኘን ኢትዮጵያዊ ማሰሪያችን፣ መከባበራችን፣ የአገር መኖሪያችን ምስጢር መለያችን ሆኖ ዘመናት ተሻግረው ትውልድ ይህ ድንቅ ጥበብና ምስጢር ይዞ እንዲቀጥል የከተማ አስተዳደር ልዩ ትኩረት ይሰራል። ረመዳን ላይ ለሌሎች የሚያካፍሉበት፣ መተሳሰብ፣ መፈቃቀር፣ መደጋገፍ የሚገልጽበት፣ በነፍስ ወከፍ የጾም ዘካ ይህን በማዋጣት ምስኪኖችን የምናደግበት፣ በአጠቃላይ በኢትዮጵያ በጎ በተግባር የሚታየው መሆኑ ከሃይማኖቱ አስተምህሮት ይረዳል። የተከበራችሁ ክቡር እንግዶች፣ ውድ የከተማ ሙስሊም ማህበረሰብ፣ በከተማችን ሰላም ለማስጠበቅ ብሎም ልማትን ለማፋጠን የተለያዩ መንገድ የተለያዩ ድርጅቶች በመስራት ብሎም ልማት እየተዘጋጁ የምትገኝ የተረጋገች ከተማ እንድትሆን ታላቅ ጥረት በማድረግ የበኩሏን ድርሻ እየተወጣችሁ ትገኛላችሁ። ከልብ ላመሰግናችሁ እወዳለሁ። አላሁ አክበር አላሁ አክበር አላሁ አክበር። የከተማ አስተዳደሩ የእስልምና እምነት ተከታዮች በርካታ መንግስታዊ ተልዕኮ በመግለጽ የከተማ አስተዳደር ሳንጋችሁ ራስና በከተማ አስተዳደር ስም እጅግ አድርጌ ላመሰግናችሁ እወዳለሁ። ውድ የከተማችን ሙስሊም ማህበረሰብ እየተከበሩ የኢድ አል-ፈጥር በዓል ስናከብር ያለው ለሌሎ ማካፈል የተቸገሩ መርዳት መጠየቅ ሃይማኖታዊ መጠየቅ መሆን እንዳለበት ነው። የእናንተ ደግሞ ተወትሮ በተለየ ቀደም ሲል በምዕራብ አባወራ ሙስሊም እምነት ታላቅ እምነት ሲከበር ቆይቷል። እንዲሁም ከተማ አስተዳደር ከሆነ በኋላ ስታከብሩ እስካሁን ቆይተናል። ነገር ግን የሚገባችሁ ቦታ የተገባችሁ የተገባችሁ አሁን ላይ ዛሬ እና የሚገባል ብለን ሳይሆን የተገባችሁ ቦታ እዚህ በኋላ እዛ ቦታ ላይ ዱዓ እንደምታደርጉ ሁሉም ቀጣይ የምናከብረው በዓል በአማረ ሁኔታ ይሄ ከተማ አጠቃላይ ለሙስሊም ማህበረሰብ መጥቶ ከየትኛውም ከገጠሩ ከቆላው ከደጋው መጥቶ አብሮ ዱዓ የሚያደርግበት ስፍራ የሚመጥናችሁን በመስጠታችን ዛሬ እናንተ ስንቆም እጅግ በጣም ደስ ያሰኘ ስለሆነ የዚህ
ተጠቃሚ እንኳን አላችሁ። አላሁ አክበር 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 አላሁ አክበር። እንዲሁም ላደረጋችሁት አስተዋጽኦ አንድ ጉዳይ ሊፈታ የሚችለው አብረን ስንመካከል ስንደማመጥ ነውና ይህ ደግሞ ማሳያ ስለሆናችሁ ምሳሌ ስለሆናችሁ ከተማ አስተዳደር ጋር ያለው ነበሩ ትናንት ያልነበሩ ነገሮች ለመፍጠር በጋራ ስለታገላችሁ ከልብ አመሰግናለሁ። ይህ ጉባኤ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። እነዚሁም ደግሞ የብሩር ከተማ ቢላል መስጊድ ኡስታዝ ሆኑ ኡስታዝ ሱልጣን ባዛ እነዚሁ በጋራ ሆኖ የዕለቱን ኬክ በጋራ ይወስዱና አላሁ አክበር 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 ለዚህ ሲባል ያው ብዙ ጊዜ ጥርት ያለ ሰማይ ጨረቃ ለማየት ጥርት ያለ ሰማይ ድሮ ማለት ነው ይፈለግ ነበር። አሁን ላይ ግን ያው ቴክኖሎጂው አልፎ ዘመኑ ዘምኖ ያደጉ ሀገራት በተለይ ሙስሊም ሀገራት ይህንን ጨረቃ በቴሌስኮፕ ነው የሚያዩት። በቴሌስኮፕ ያያሉ። ከዛ በኋላ ታይታለች የሚለውን አዋጅ ለመላው ዓለም ያውዳሉ። ያመነሻ ሆነው የኢድ በዓል ይከበራል ማለት ነው። እስልምና የጨረቃ
በየዓመቱ 11 ቀን በቃላ ባለ የሳለ ይመጣል። እድሜው ለአቅመ ሔዋን ወይም ለአቅማዳ አንድ ሰው ከደረሰ ደርሶ 36 ዓመት የመጾም ዕድል ካገኘ ዓመቱን ሙሉ በሽቅሪ መጾም ዕድል አለው ማለት ነው። መስከረም የመጾም መስከረም ላይ ስምንትና የዳበ እንደዚሁ እያለ የዓመቱን 12 ወራት የመጾም ዕድል አለው ማለት ነው። አንድ ወቅት ላይ ወይም አንድ ወር ላይ ብቻ ተወስኖ የሚቀመጥ ወቅት አይደለም። በሉናር ወይም በጨረቃ ቀን አቆጣጠር ሰዓት አንድ ወር 29 ወይም 30 ቀን ድምፅ ደርሷል። 29 ቀን ወይም 30 ቀን የመሆን ይችላል በጨረቃ ቀን አቆጣጠር ማለት ነው። አሁን እኛ እያመጣን ያለነው 30 ቀን ሆነ 29 ቀን የጾምነው ግን ይሁን ተደርጓል ማለት ነው። ስለዚህ 29 እና 30 የመሆን እድል አለው ማለት ነው። በዚህ በሉናር ወይም በጨረቃ ቀን አቆጣጠር። ሌላው ከሰዎች ከፀሐይ ልደት በኋላ ሰማያዊ ጋር ያላቸው ስርዓት ምልከታዎች በማድረግ ጨረቃ የምትታይበትን ቀን ያው ይፋ ያደርጋሉ። በረመዳን ወቅት ሙስሊሞች ፀሐይ ወጥታ እስከምትጠልቅ ድረስ ከሚገና ከመጠጥ እንዲሁም ከህግ ባለቤቱ ጋር ቢሆን የግብረ ሥጋ ግንኙነት ይከለከላል። የእስልምና ወራት በፀሐይ የቀን አቆጣጠር ላይ ቢመሰረት ኖሮ በሞቃታማ ወራት ፀሐይ ወጥታ እስከምትጠልቅ ድረስ ረጅም ሰዓት በሚወስድባቸው የዓለማችን ሀገራት ወይም